ነው እንደሚያቆም ቆይ እኔ ራሴ ከፍታለሁ። ኢንስፔክተር ሳሙኤል ይባላል። አቶ ገዙ በፖሊስ ቁጥጥር ስር ዋሉ። አቶ ገዙ ትልቅ ወንጀል እየሰሩ ግን ከሰው ተደብቀው ነበርና ልጃቸው ናቲ ወንጀሉን አጋልጦ በፖሊስ ቁጥጥር ስር አውሏቸዋል። አቶ ገዙ እንግዲህ የጠፋቸው ፋይል ብዙ ነገር እንደያዘ ነፍስያቸው ቢያቅም ግን ልጃቸው እንደወሰደ ጠርጥረው ነበረ። ለቤቲ ለሚስታቸው ቤቲም ትልቅ ፋይል እና ማስረጃ ያለው ጠፍቶኛል፣ ግን ይህን ደግሞ የሚያደርገው ናቲ ነው እያሉ እየተናገሩ ነበረ። በኃይል በር በተቆረቆረ ሰዓት ትሁት ልትከፍት ወደ በሩ ስትሄድ አይ እኔ ራሴ ነኝ የምከፍተው በማለት በሩን ሲከፍቱ የጸጥታ አስከባሪ ነበር ወደ ቤታቸው የመጣው። በዚህ መሰረት አቶ ገዙ ወንጀለኛ ናችሁና ወደ ሕግ ትፈለጋለህ ብሎ ሲላቸው እኔ ምንም ወንጀል የሰራሁት የለኝም በማለት ቢሟገቱም እዛው ማረፊያ ቤቱ ነው የሚጠየቁትን ጥያቄ ይመልሳሉ ብሎ ወደ ማረፊያ ቤት ወስዷቸዋል። ሰላም ውድና የተከበራችሁ ቤተሰብ፣ ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። እንግዲህ ትሁት ከታፈነችበት ክፍል ድረሱልኝ በማለት የድረሱልኝ ጥሪ በመጥራት ናቲ ቁልፉን አምጪ ብሎ ቤቲን በመማገት ከስንት ፍለጋ በኋላ ቁልፉ ከተገኘ በኋላ ነበረ ማለት ነው የደረሰላት። በሩን ሲከፍተው ትሁት ነበረች። እንግዲህ ትሁትን ከተቃቀፉ በኋላ ፈርቼ ነበረ፣ ግን ትደርስልኛለህን ብዬ ያሰብኩት አንተን ነበር ብላለች። እንዴት እንደዚህ ሊሆን ቻለ ብሎ ሲላት የደረሰባትን ነገር ነገረችው። ከቤተሰብ ተደውሎ ልጇን ድምጿን ካሰማት በኋላ የመጨረሻ ድምፅ ነው ይሄን የምሰሚው ብለው ካሏት በኋላ ስልኩ ከተዘጋ በኋላ ወደ አቶ ገዙ ሂዳ ልጄ ልቀቃት ብላ በምትጮህበት ሰዓት ነበር እንግዲህ ከእንትን ጋር አጋጭተዋት ራሷን ከሳተች በኋላ ያስገቧት። ትሁት እኔ እየፈራሁ ነው አለችው ለናቲ። አትፍሪ፣ ብዙ ነገሮች ይስተካከላሉ፣ አንቺ ብቻ ጠንካራ ለመሆን ሞክሪ አላት። እንግዲህ እሺ ብላ ትሁትም ጥንካሬዋን እያሳየች ነበረ። አባዬና ናቲ ተገናኝተው እያወሩ ባሉበት ሰዓት ቤቲ ስልክ ሲያወራ ስለሰማችው ሲቀጣጠሩ ፎቶ አንስታ ለአቶ ገዙ ወስዳ ትልቅ ማስረጃ እንዳገኘች በዛም በወርቅ ተደራድራ ማስረጃ የምሰጥህ ወርቅ ከገዛህልኝ ነው ካለችው በኋላ እሱም ባልሽ እኮ ነኝ እንዴት ታደርጊያለሽ ቢላትም አይ ከፈልክ ማስረጃውን ገፍትር አለችው። ከዛ ትራንስፈር ካረገላት በኋላ የናቲንና የትሁትን አጎት ፎቶ ይዤልህ መጥቻለሁ፣ ተገናኝተው እያወሩ ነው ብላ አሳየችው። ይሄ ማለት አለሜ እሱ ቤት ናት ስትል አይ አለሜ እሱ ቤት እንኳ ብትሆን እስካሁን ድረስ ናቲ ያገኛት ነበር አለችው። ትክክል እኮ ነሽ አላት። ይህንን ፎቶ ስታነሳው ያየው ናቲ ግን በኋላ ላይ እንዴት ነው ፎቶ ያነሳሽኝ? እኔን እንዴት በወርቅ ትቀይርኛለሽ? አላት። ሁሉም ለገንዘብ ነውና ለጥቅም ነው የሚሯሯጠው አለችው። አለሜና አባዬ እንግዲህ እያወሩ እያሉ ልጅ አለ ሆይ አለችው። አዎ ልጅ አለኝ፣ አንድ ልጅ አለኝ አለችው አላት። ግን በልጄ ምክንያት ሙቼ ነበር አላት አለች። አዎ በልጄ ምክንያት ሙቼ ነበረ፣ ትሁት ባትኖር እስካሁን ድረስ እኔ የለሁም ነበር አላት። ዊልቸር ላይ ነበር የምቀመጠው፣
የልጄ ሚስት እጅግ በጣም ታሰቃይ ነበር። ልጄ ግን እንኳን አይደለም ነግረውት አይቶ የማያም ፍጥር ነበረ። ተጣልታችኋል እንዴ አለችው። እንዴት ብለሽ ልጅሽ ጋር ትጣሊያለሽ? ቢሆንም ግን እንዴት ተነሳ አሁን? እሺ አለችው። በትሁትና በፈጣሪ ገዛ አላት። ትሁት ለእኔ ብዙ መስዋዕትነት ከፍላለች። ትሁት እንደ ቤት ሰራተኛ አልነበረችም። ለዛ ነው ልጄ ብዬ የምጠራት አለችው አላት። አይ ትሁት አለች። ምን አይነት ልብ ነው የሰጣት ታዲላ አለች። አዎ ትሁት ላየችው ነገር ለሀቅ ትቆማለች። ትሁት ማለት ለሀቅ የምትቆም ልጅ ናት። በጣም ጥሩ ልጅ ናት አለ አባዬ። እንግዲህ አቶ ገዙ በሰከሩበት ሰዓት ስልክ ተደውሎ ቤቲ ነበር ያነሳችው። አቶ ገዙን በአስቸኳይ እንደሚፈልጓቸው ቢነግሯትም እሷ ግን ተኝቷል፣ ከፈለጋችሁ ለእኔ መናገር አለብኝ ነበር ያለችው። አቶ ገዙ ነፍሳቸውን ካወቁ በኋላ ስልኩ ሲጮህ አንስተው ሄሎ ሲሉ የተደወለላቸው ስልክ እጅግ አስቸኳይ ነበርና ለምን እንዳልነገረቻቸው ቤቲን ተቆጣት። አንተ በሰዓቱ መቼ ነፍስህን ታውቅና እንኳን አይደለም መቀስቀስ ቀርቶ ቢጎትትህስ መቼ ታውቃለህ? ብዙ ሞክሬ ነበረ ግን ልትነሳ አልቻልክም። ነገራቶች ሁሉ ከአቅሜ በላይ ሊሆኑብኝ ነው። ስለዚህ መቀስቀስ ነበረብሽ። የሚበላሽ ነገር ነው አላት። ምን ለማድረግ ፈልገህ ነው ለመሆኑ አለችው። ወደ አዲስ አበባ መጥታ እንድትታከም እፈልጋለሁኝ። ከዛ በኋላ አለች። ከዛ በኋላማ ትቀመጣለህ። የት ነው የምትቀመጠው? ይሄ የሚያሳስበኝ ይመስልሻል አላት። ጥንቃቄ ማድረግ አለብህ አለችው። ልክ ነሽ። ነገራቶች ሁሉ ከአቅሜ በላይ ሊሆኑ መሰለኝ። አሁንስ ቢሆንም ግን መፍትሄ አይታጡም አላት። አንቺም ቢሆን መፍትሄ ፈልጊ ብሎ አላት። እባክህ ከዚህ ነገር ውስጥ አውጣኝ አለችው። እንዴት ነው ከዚህ ነገር ውስጥ የምትወጪው አላት። አቶ ገዙ ማለት ነው። ሊሆንም አይችልም። ለአንቺ ብዬ ነው ብዙ መስዋዕትነት እየከፈልኩ ያለሁት አላት። እንግዲህ ቤቲ ናታንን ለማማለል አንድ ሁለት በምትልበት ሰዓት እሱ ግን የፈለገው ነገር ስለነበረ ባለፈው ክፍል ላይ አንድ ሁለት ብለን እንጠጣ ወደ ውጭ ወጥተን እያላት ነበረ። ያንኑ ሳምንትን ብላ አሁንም አንድ ሁለት ማለት ፈልጋለሁ አለችው። ሊሆን አይችልም አላት። እንግዲህ እባዶ ክፍል ሂዶት በተኛበት ሰዓት እሷም ተከትላ ሂደው ተኝታ እንዴት ታረጊያለሽ አላት። በሩን ሊከፍተው ሲል በሩ መከፈት አልችልም። እንዴት ነው ለምን እንዲያረግሽ ሲላት እባዶ ፍራሽ ላይ ተኝቶ ቁጭ ብሎ እያንቀላፋ እያለ ይሄንን የምታደርገው እኔ ጋር ላለመተኛት ነው አለችው። አንቺ ምን አይነት ጭንቅላት ነው ያለሽ? አባትና ልጅን ማጫወት ትፈልጊያለሽ እንዴ አንተ አልነበርክ እንዲ አለችው። እኔ ትናንትና የፈለግኩት ነገር ስለነበር ነው እንጂ አንቺን ፈልጌሽ አይደለም። ውርዴታ አማቱኝ አላት። በዛ ተነሳስታ እንግዲህ በዛ ቂም ይዛ ነበረ። ናቲና የትሁት አባት ሲያወሩ፣ የትሁት አጎት ሲያወሩ ፎቶ ለገዙ የሰጠችው በናቲ አማርኛና በናቲ እንትን ተናዳ ነበረ። ትሁት አለችው ደውላ ሂድና አባዬ ጋ ሂደ እናትህን አገኝ አለችው። እንዴ የአንቺ ልጅ ሳትገኝ እንዴት ነው እናቴን ማገኛት አለችው። ጠይብ የእኔ ልጅ ሳትገኝ እናትህ ጋር መገናኘት አትፈልግም? ቢሆንም ነገራቶች ቀስ በቀስ ይሆናሉና ብለን እናንተ ሳትገናኙ መቅረት የለባችሁም። ልጄን አሳልፌ የሰጠሁት እኮ ከእናትህን ህይወት እንድታይ ብዬ ነው። ስለዚህ አባዬ ጋር ሂደህ እናትን ያሳይህ አለችው። ከተደዋወሉ በኋላ እንግዲህ አባዬ ጋር ትሁት ይሄንን ብላይ ነበር የመጣሁት ብሎ ሲል አይ ይሄ ሊሆን አይችልም ናቲ ተረጋጋ፣ በስልክ ባይሆን በስልክ አግኛት፣ የትሁት ልጅ እኮ እነሱ ጋር ናት አለው። እሺ አባዬ እንግዳውስ አለ። አባዬ ከተመለሰ በኋላ እንግዲህ በስልክ ሊያገናኘው ወደ ቤት እየሄደ እያለ ግን
እሷ በበለኮና ቁማ አገራቶችን እየቃኘች ነበረ። ይቅርታ ሳላስፈቅድ ወጣሁኝ አይደል አለች አለሚ። አይ ችግር የለውም አለሚ፣ እንደውም ጥሩ አደረግሽ። አየር መቀበሉና ነገራቶችን መመልከት ጥሩ ነው። አንድ የምስራች አለሽ ዛሬ አላት። የምን የምስራች አለች። ልጅሽ እናቴን በስልክ ላገናኝሽ ነው አላት። እጅግ ደስ አላት። ስልኩን ደውሎ ከሰጣት በኋላ እሱ ቁጭ ብሎ እየጠበቀ ነበረ፣ በስልክ እንደሚያገናኘው ስለነገረው። አለሜ አለ። ልጄ ናቲ። ሁለታቸውን መላቀስ ጀመሩ። አለሜ ናፍቀሽኛል አላት። ናቲ ናፍቀኸኛል። ሁለቱም የእናትና የልጅ ድምፅ በእንባ የታጀበ ሆነ። አለሜ አለ ደግሞ አሁንም ናትዬ የኔ ልጅ አለች። እንደዚህ እያሉ እያወሩ እንግዲህ አቶ ገዙ ፋይል ጠፍቶ ስለነበረ እቤት መጥቶ ወረቀቶችን እያገላበጠ ባለበት ሰዓት ያንን ፋይል የሚወስደው ናቲ ነው እያለ ለቤት እየተናገረ በሩ በኃይል ተቆረቆረ። ትሁት ወደ በሩ ሄደች። በሩን ልትከፍት አቶ ገዙ አሉ፣ አይ እኔ ራሴ ከፍታለሁኝ ተመለሽ። ወደ በሩ ሂደው አረቀስ ማን ነው እንደዚህ ይህንን በር የሚቆረቁረው አሉ። ወደ በሩ ከሄዱ በኋላ በሩን ከፈቱና አቤት አሉ። የህግ አካል እንደሆነ መታወቂያውን አሳይቶ ገባ። አቶ ገዙ በወንጀል ተጠርጥረው እየተፈለጉ ነው ብሎ መታወቂያውን አሳየ። በአግርሞት እየተመለከተው ነበረ። አቶ ገዙ እንግዲህ በህግ ቁጥጥር ስር ውለዋል።